በአንድ ወቅት ከተራራዎች ግርጌ በምትገኝ አንዲት ሰላማዊ መንደር ውስጥ በሕይወት ጥበብ የተካኑ አንድ ጠቢብ መነኩሴ ይኖሩ ነበር ይባላል። እኚህ መነኩሴ ዝናቸው በየቦታው የተዳረሰ በጥበባቸው ብቻ ሳይሆን በሚገርም የቀልድ ስሜታቸውም ጭምር የሚታወቁ ነበሩ። እናም ዛሬ የምናየው ታሪክ ስለ እኚሁ ጠቢብ እና ለአንድ ወጣት ተማሪ ስለሰጡት አንድ አስገራሚ ትምህርት ነው። የሕይወትን ከባድ ሸክም እንዴት በቀላሉና በፈገግታ መሸከም እንደሚቻል የሚያስተምር ትምህርት። እናም ታዲያ አንድ ቀን ሳም የሚባል አንድ ወጣት ልቡ በእውቀት ጥማት እንደ እሳት የሚነድ ወደ ጠቢቡ መነኩሴ ቀረበ። የሕይወትን እውነተኛ ምስጢር የመረዳት ጉጉቱ ከዓይኖቹ ላይ በግልጽ ይነበብ ነበር። በውስጡ ስፍር ቁጥር የሌላቸው ጥያቄዎች ይብሰለሰሉ ነበር። ይህ የወጣቱ ልመና ከልቡ ጥልቅ ስፍራ የመነጨ ነበር፣ በውስጡ የነበረውን ፍለጋ በግልጽ የሚያሳይ። ይህ ጥያቄ የታሪካችን እንደ ማዕከላዊ ኮከብ ሆኖ የሚያበራ ነው። ነገር ግን ከመምህሩ የመጣው ምላሽ እሱ በጠበቀው መንገድ በፍጹም አልነበረም። መምህሩ ወጣቱን ሲመለከቱት በዓይናቸው ውስጥ የጥበብ ብርሃንና የሆነ የቀልድ ብልጭታ ይታይ ነበር። ያው እይታቸው ብቻ መልሱ ቀጥተኛ እንደማይሆን ይልቅንም በምሳሌና በድርጊት እንደሚገለጽ ትልቅ ፍንጭ ይሰጥ ነበር። አንድ ያልተለመደ ትምህርት ሊጀመር እንደሆነ ግልጽ ነበር። እና መምህሩ ምላሻቸውን ሲሰጡ የተናገሯቸው ቃላቶች በጣም እንግዳ እና ፈጽሞ ያልተጠበቁ ነበሩ። ከዚህች ቅጽበት ጀምሮ የወጣቱ የእውቀት ፍለጋ ወደ አካላዊ ፈተና ተለወጠ። የምሳሌውም ልብ መምታት ጀመረ። ፈተናው የተጀመረው እዚች ቅጽበት ላይ ነበር። መምህሩ አንድ ትልቅ ሐብሐብ ለተማሪው ሲያቀርቡ ሳም በጣም ግራ ተጋብቶ ተመለከተ። እስቲ ያስቡት፣ ይሄ ፍሬ ከእውቀት ጥያቄው ጋር ምን ሊያገናኘው ይችላል? በፍጹም ሊገባው አልቻለም። ነገር ግን ከፊቱ የተጋረጠውን ፈተና ለመቀበል ዝግጁ ነበር። እንግዲህ መምህሩ የሰጡት መመሪያ ይሄ ነበር፣ ዝርዝር ያለው ግን በጣም እንግዳ። እያንዳንዱ እርምጃ በውስጡ የሆነ ስውር ትርጉም የያዘ ይመስላል፣ ምንም እንኳን በዛን ሰዓት ለሳም ግልጽ ባይሆንለትም። እውነት ለመናገር የተማሪው ልብ በጥርጣሬና በግራ መጋባት ተሞልቶ ነበር። ነገር ግን በመምህሩ ላይ ባለው እምነትና ያንን ዕውቀት ለማግኘት ባለው ጽኑ ፍላጎት እስከ መጨረሻው ለመሄድ ወሰነ። ይህ ቆራጥነቱ ለሚመጣው ትምህርት መሠረት ነበር። አሁን የተማሪው እውነተኛው ጉዞ ተጀመረ። ይህ ጉዞ አካላዊ ብርታቱን ብቻ ሳይሆን የማኅበረሰቡን እይታና ፌዝ የመቋቋም ችሎታውንም ጭምር የሚፈትን ነበር። ያንን ትልቅ ሐብሐብ በሐሱ ላይ አርጎ በመንደሩ ሲያልፍ የክብደቱ ጫና በሰውነቱ ላይ ብቻ አልነበረም፣ በአእምሮም ላይ ነበር። እያንዳንዱ እርምጃ ከፍተኛ ጥንቃቄና ትኩረት ይጠይቅ ነበር። ከግንባሩ የሚንጠባጠቡ ላብ የድካሙ ብቻ ሳይሆን የትኩረቱን ምልክት ነበር። ሳም በመንደሩ አደባባይም ሲያልፍ የመንደሩ ሰዎች በዙሪያው ተሰበሰቡ። በቃ ድርጊቱ ወደ ሕዝባዊ ትርኢት ተለወጠ ማለት ይቻላል። አንዳንዶች በሳቅ ሲንፈከፈቁ፣ ሌሎች ደግሞ በጭብጨባ ያበረታቱት ነበር። የእነርሱ ሁካታ የፈተናውን ክብደት የበለጠ አበዛበት። ነገር ግን በሕዝቡ ፌዝና ሁካታ መካከል የተማሪው ጽናትና ውስጣዊ ጥንካሬ በግልጽ ታየ። ፊቱ በትኩረት እንደተወጠረ፣ ዓይኖቹ ከፊት ለፊቱ ካለው መንገድ ላይ ቅንጣ አልተነቀሉም። ይህ ትኩረቱን የመሰብሰብ ችሎታው ከሐብሐቡ ክብደት በላይ የሆነ ጥንካሬ እንዳለው ያሳያል። በመጨረሻም ተግባሩ ተጠናቀቀ። ሳም የመምህሩ ጎጆ ሲደርስ ከትከሻው ላይ ትልቅ ሸክም የወረደለት ያህል ተሰማው። በስኬቱ ለመመስገንና የዚህ እንግዳ ፈተና ትርጉም እንዲገለጥለት በከፍተኛ ጉጉት ይጠባበቅ ነበር። አሁን የታሪኩ ቁንጮ ላይ ደርሰናል። የእንግዳው ፈተና እውነተኛ ትርጉም ሊገለጥ የተቃረበበት የሳቅና የጥበብ ቅጽበት። ሳም በድካምና በጉጉት የመምህሩን ምላሽ ይጠባበቅ ነበር። እስቲ እናስብ፣ መምህሩ ምን ምላሽ የሰጡ ይመስላችኋል? ከዚች ነጥብ ጀምሮ የታሪኩ አቅጣጫ ሙሉ በሙሉ ይቀየራል። የመምህሩ ምላሽ ግን ሳም ከጠበቀው ፍጹም የተለየ ነበር። መምህሩ በሳቅ ፈረሱ፣ ከዓይናቸውም የደስታ እንባ ይንጠባጠብ ነበር። ይህ ሳቅ ከምስጋና ቃላት በላይ የሆነ በጣም ጥልቅ ትምህርት የያዘ ነበር። መምህሩ በሳቃቸው መካከል የታላቁን ምስጢር መጋረጃ መግለጥ ጀመሩ። ያንን ምንም ማይረባ የመሰለውን ተግባር ከጥልቅ የሕይወት ፍልስፍና ጋር በቀጥታ አገናኙት። መምህሩ ቀጠሉ፣ የሕይወት ጉዞም ልክ እንደዚህ ሐብሐብ ነው። ከባድ ሸክም አለው፣ መንገዱም በፈተናና በችግር የተሞላ ነው። ይህ ንጽጽር የትምህርቱ ወሳኝ ነጥብ ነበር። መምህሩ ንግግራቸውን ሲደመድሙ የዚህ ታሪክ ዋና ጥበብ ተገለጠ። ነገር ግን አሉ፣
ሸክሙን የሚወስነው ክብደቱ ብቻ አይደለም፣ የምትሸከመበት መንገድም ጭምር ነው። በችግር ጊዜ በቀልድና በትክክለኛ አመለካከት ስትቀርበው ሸክሙ በጣም ይቀላል። በቃ በዚያች ቅጽበት ለሳም ሁሉም ነገር ግልጽ ሆነለት። የሐብሐቡ ክብደት ከትከሻው ላይ ብቻ ሳይሆን የአመለካከቱ ክብደትም ከአእምሮ ላይ የወረደ ያህል ተሰማው። የትምህርቱ ብርሃን በውስጡ በራ፣ እሱም ከመሳቅ ውጪ ምንም ማድረግ አልቻለም። ከዚያች ቀን ጀምሮ የተማሪው የሕይወት አመለካከት ሙሉ በሙሉ ተለወጠ። ፈተናዎቹን የሚጋፈጠው በቁርጠኝነት ብቻ ሳይሆን በመምህሩ ሳቅና ጠበብ በታጀበ ፈገግታም ጭምር ነበር። እና ታዲያ ከዚህ ሁሉ ምሳሌ የምንወስደው የመጨረሻውና የማይረሳው ቁም ነገር ምንድን ነው? የታሪኩ የመጨረሻ መልእክቴ ነው። ሕይወትን በቁም ነገር ብቻ ሳይሆን በቀልድ ስሜት ስንቀበለው የጉዞውን አስቸጋሪነት ሳይሆን ውበቱን ማየት እንጀምራለን። ያኔ ሸክሙ ራሱ የደስታ ምንጭ ይሆናል። እናም ይህንን ታሪክ በአንድ ጥያቄ እንቋጫለን። የእያንዳንዳችን በሕይወታችን የምንሸከመው የራሳችን ሐብሐብ አለን። ጥያቄው ይህንን ሸክም እንዴት እንደምንሸከመው ነው። በቁጣና በምሬት ወይስ በሳቅና በቀልድ? ምርጫው የእኛ ነው።